እምነታችሁ የሚፈተንበት ትልቁ መንገድ ይሄ ነው። ብዙዎቻችን ይህንን ካለማወቃችን የተነሳ እምነታችን በእኛ ህይወት ላይ ምንም ነገር ሳይፈጥርልን እስካሁን ድረስ በጥያቄ ውስጥ እየኖርን ነው። እምነት ምንድን ነው? እምነትስ ደግሞ የሚገናኘው ከምን ጋር ነው? ሰዎች በእግዚአብሔር ፊት አመኑ የሚባለውና እግዚአብሔር የአንድን ሰው እምነት ነው ብሎ የሚቆጥረው መቼ ነው? በዛሬው በዚህ ትምህርቴ ላይ አንድ ሰው በእግዚአብሔር ፊት አመነ የሚባለውና በእግዚአብሔር ፊት የዛ ሰው እምነት ተብሎ የሚቆጠረው ምን ሲያደርግ እንደሆነ በግልጽ የማስተምር ይሆናል። ዛሬ ብዙዎቻችሁ ትንቢታችሁ እናንተ ህይወት ላይ ሳይፈጽም ሲቀር የተነገራችሁ ቃል፣ የተስፋ ቃላችሁ ቃል የተገባላችሁ ኪዳንና ትንቢት በእናንተ ህይወት ላይ ሳይገለጥ የቀረበት የዘገየበት ምክንያት ምን እንደሆነ በዚህ ትምህርት ላይ በደንብ ትረዱታላችሁ። በመጽሐፍ ቅዱሳችን ምሳሌ ምዕራፍ 18 ቁጥር 21 ላይ እንዲህ የሚል ቃል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላል። አያችሁ፣ ሰዎች ሞትንም ሆነ ሕይወት በሕይወታቸው ላይ ፍሬያማ እንዲሆን የሚያደርጉት በገዛ በአንደበታቸው ቃል። ዛሬ ስለ አንደበት ቃል ኃይልና እምነት አንድነት ነው የማስተምራችሁ። በዚህ ቪዲዮ ላይ ሰዎች እምነታቸውና የአንደበት ቃላቸው ምን እንደሚያገናኘው በግልጽ የምትረዱ ይሆናል። እዚህ ጋር ቃሉ ምን ይላል? ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላል። በእንግሊዝኛው መጽሐፍ ላይ ሞት እና ሕይወት በምላስ እጅ ናቸው የሚለው እጅ የሚለውን ክፍል ኃይል ብሎ ነው የሚተረጉመው። አንደበታችሁ ውስጥ ባለው ኃይል ውስጥ ነው የእናንተ ሕይወት የሚሞተውም የእናንተ ሕይወት የሚያገኘው። እምነት ታዲያ ከአንደበት ቃል ጋር ምን ያገናኘዋል ትሉ ይሆናል። አሁን ከመጽሐፍ ቅዱሳችን ላይ አንድ ክፍል ላሳያችሁ። በመጽሐፍ ቅዱሳችን የማቴዎስ ወንጌል ምዕራፍ 8 ከቁጥር 7 ጀምሮ አንድ መቶ አለቃ የሚባልን ሰው ታሪክ ታገኛላችሁ። ያ መቶ አለቃ የሚባል ሰው ታሪክ መጽሐፍ ቅዱሳችን ላይ ያ ሰው ሲጠቀስ በእምነቱ ነው የሚጠቀሰው። የዛ ሰው እምነት ኢየሱስ ክርስቶስን እንኳን እጅግ በጣም አስገርሞታል። የተፈጠረው የሆነው ነገር እንዲህ ነው። ጃንደረባው ብላቴና በቤቱ የታመመ አንድ ሰው ነበረ። ያ ብላቴና እንዲፈወስለት ወደ ኢየሱስ ይመጣል። ኢየሱስም መጥቼ እፈውስልሃለሁ ይለዋል። መቶ አለቃው የተናገረው ቃል የሚደንቅ ነው። እንዲህ ነው ያለው፣ ኖ በቤቴ ጣራ ስር መግባት አይጠበቅብህም፣ ቃልህን ብቻ ላክ፣ ብላቴና ይፈወሳል። በመቀጠል እንደዚህ አለ፣ ይህ ሰው ይህንን እምነት ኬት አገኘው? ኢየሱስ ቢናገር የሱ ብላቴና እንደሚፈወስ፣ ኢየሱስ ሳይሄድ ቃል ቢልክ የሱ ብላቴና እንደሚፈወስ ይህንን እምነት ኬት አገኘ ስትሉኝ በመቀጠል ያለውን ክፍል ስታነቡት ግልጽ ይሆንላቸዋል። እንዲህ ነው ያለው መቶ አለቃው፣ እኔ እንኳን በቤቴ ካሉ ሰራተኞች ወይም ደግሞ ባሪያዎቼ አንዱና ብለው ይመጣልኛል፣ ሌላውን ደግሞ ሂድ ብለው ይሄድልኛል አለ። አያችሁ፣ ኢየሱስ በመቀጠል ምን እንዳለ ታውቃላችሁ? በእስራኤል እንኳን እንደዚህ አይነት እምነት አላየው። እዚህ ጋር እምነትን ያገናኘው ከአንደበት ቃል ጋር። ሁልጊዜም የእናንተ እምነት በእግዚአብሔር ፊት የሚፈተነው በምትናገሩት ቃል ውስጥ ነው። እምነታችሁ ሁልጊዜም የሚፈተነው በእናንተ በራሳችሁ በአንደበት ቃል። ሰው በልቡ ባመነ ጊዜ እምነት ተብሎ አይቆጠርለትም። ሰው በልቡ ያመነውን ነገር በአፉ ሲናገረው ነው እምነት ተብሎ የሚቆጠርለት። ይህ ሰው እምነትን ያገናኘው ከራሱ የአንደበት ቃል ጋር ነው። ሰውየው መቶ አለቃ የተባለው ሰው በቤቱ ያሉትን ሎሌዎች ወይም ደግሞ ባሪያዎች ሲልካቸው የአንደበቱን ቃል ታዘው ሲሄዱና ሲመጡ የአንደበቱ ቃል ምን ያህል አቅም እንዳለው ተረድቷል። ይህ ሰው የአንደበት ቃል ምን ያህል ፓወርፉል እንደሆነ ስለተረዳ ነው ኢየሱስን ቃል ብቻ ላክ ይፈወሳል ያለው። ሰውየው በሱ ህይወት ላይ የተረዳው መረዳት አለ፣ ቃል አቅም እንዳለው። ዛሬ በዚህ ትምህርት ላይ የምትረዱት ነገር ምንድን ነው? የአንደበታችሁ ቃል ኃይል እንዳለውና እምነታችሁ የሚገናኘው ከልባችሁ ጋር ሳይሆን ከምትናገሩት የአንደበታችሁ ቃል ጋር እንደሆነ ነው የማሳያችሁ። የዳንበት ትልቁ የእምነታችን የመዳን እንኳን ምክንያት ሰዎች የዘላለም ህይወት የሚያገኙበት የሚድኑበትና እንኳን ድህነት ተደርጎ የተቀመጠው የድህነት መስፈርት እንዲህ ነው። ሰው
በልቡ አምኖ ይጸድቃል ነው የሚለው። በአፉ መስክሮ ነው ይድናል የሚለው። ሰው ኢየሱስ ክርስቶስ ስለሱ የሰራውን ስራ ኢየሱስ ስለሞተለት ሞትና ስለ ትንሣኤው በልቡ ቢያምን ይድናል አይልም፣ ይጸድቃል ነው የሚለው። በአፉ ይመሰክር ነው ይድናል የሚለው። እምነታችሁ ሁልጊዜም የሚረጋገጠው በአንደበታችሁ ነው። ልባችሁ ውስጥ ያለውን ትክክለኛው ያንን እምነት ከዛው ጋር ተመሳሳይ የሆነ የአንደበት ቃል የምታወሩ ከሆነ ልባችሁ ላይ ያለው እምነት በአፋችሁ ቃል ይጸናል። በእግዚአብሔር ፊት ሰዎች አመኑ የሚባለው በልባቸው ሲያምኑ ሳይሆን ያመኑትን በአፋቸው ሲናገሩት ነው። የእናንተ ትንቢት ለምን እንደሚዘገይ ታውቃላችሁ? የተነገራችሁን ትንቢት የተነገራችሁን የተስፋ ቃል በልባችሁ ይዛችሁት ብቻ ነው ቁጭ ያላችሁት። የተነገራችሁን ትንቢትና የተስፋ ቃል አምናችሁት በመቀጠል በእናንተ ሕይወት ላይ አላወጃችሁትም። እናንተ የተነገራችሁን ትንቢት አክቲቭ የምታደርጉትና የምታሰሩት በልባችሁ አምናችሁ ይዛችሁት ሳይሆን በልባችሁ የተነገራችሁን ትንቢት አምናችሁ በአንደበታችሁ ያንን ትንቢት በሕይወታችሁ ላይ ስታውጁት ነው። ስለዚህ በዚህ ትምህርት ላይ አንድ እንድትረዱት የምፈልገው ነገር ምንድን ነው? እምነት የሚሆነው እናንተ ስትናገሩት ነው። በልባችሁ ላይ ያለ እምነት ሁልጊዜም ጽድቅ ነው የሚባለው። በልባችሁ ላይ ያለ እምነት የሚያሰጣችሁ ጽድቅን እንጂ እምነትን አይደለም። በእግዚአብሔር ፊት አንድ ሰው አምኖ እምነት ሆኖ የሚቆጠርለት በልቡ ያመነውን እምነት በአፉ ሲናገረው ነው። እግዚአብሔር የኔን ታሪክ ይቀይራል። እግዚአብሔር የኔን ነገር ይለውጣል። እግዚአብሔር በእኔ ነገር ላይ ጣልቃ ይገባል። እግዚአብሔር በኃይል ይረዳኛል። የምሰራው ሁሉ ይባረካል። የምነካው ሁሉ ይከናወንልኛል። እግዚአብሔር የተናገረኝ የተስፋ ቃል አለ። እባርክሃለሁ ብሎኛል፣ በኢየሱስ ስም እባረካለሁ። እለውጥሃለሁ ብሎኛል፣ በኢየሱስ ስም እለወጣለሁ። እቀባሃለሁ፣ አስነሳሃለሁ ብሎኛል፣ በኢየሱስ ስም በኃይል መነሳት ይሆንልኛል። እግዚአብሔር እጁን በሕይወቴ ላይ ይገልጣል። የእግዚአብሔር ኃይል በእኔ ሕይወት ይገለጣል። እንዲህ ያላችሁ ልባችሁ ላይ ያለውን እምነት በሕይወታችሁ ላይ በማወጅ ሕይወታችሁ ላይ እንዲፈጸም ማድረግ ትችላላችሁ። ምን አልኩኝ? እምነታችሁ የሚፈተነው በምትናገሩት የአንደበት ቃል ነው። ልባችሁ ላይ እግዚአብሔር ታሪክን መቀየር እንደሚችል አምናችሁ የእናንተ ታሪክ ግን የሚያስፈራ ከሆነና ወዮ ጠፋው ብላችሁ ተቃራኒ የምታወሩ ከሆነ እምነታችሁ የሞተ እምነት ነው የሚሆነው። አንድ እምነት እንዲባል በእግዚአብሔር ዘንድ ያ ሰው በልቡ ላይ የሚያስበው ሐሳብና እምነት አድርጎ የያዘውን ነገር ከዚያው እምነቱ ጋር ተመሳሳይ የሆነ ቃል ሲናገር ነው ያ ነገር በሱ ሕይወት ላይ የሚፈጸመው። ዛሬ በልባችሁ ላይ የምታምኑትን ነገር እንደዚያው በሕይወታችሁ ላይ አውጁት። በእናንተ ሕይወት ላይ መገለጥ ይጀምራል። ስለዚህ በዚህ ቪዲዮ ላይ የተማራችሁት ትልቁ ነገር ምንድን ነው? ሰው እምነት ተብሎ በእግዚአብሔር ፊት የሚቆጠርለት በልቡ ሲያምን ሳይሆን በልቡ ያመነውን ነገር በአፉ ሲናገረውና ሲያውጀው እንደሆነ ነው። ስለዚህ እግዚአብሔር እምነታችሁን ቴስት የሚያደርገውና የሚፈትነው ልባችሁ ላይ ባለው ሐሳብ ሳይሆን አንደበታችሁ ላይ ባለው ቃል ነው። ለቃላችሁ ተጠንቀቁ። ቃላችሁ እጅግ በጣም ኃይል ያለው ነው። ስለዚህ እምነታችሁን ለማንቀሳቀስ ልትጠቀሙት የሚገባው ትልቁ ነገር የአንደበታችሁ ቃል ነው። ዛሬ በዚህ ትምህርት እጅግ በጣም እንደተባረካችሁበት አምናለሁ። ይህንን ቻናል ቤተሰብ ለመሆንና ቁም ነገርና መንፈሳዊ ነገር ፈልጋችሁ የምትመጡ ሰዎች ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሁኑ። ባላችሁበት ስፍራ የጌታ ጸጋና ሰላም ይብዛላችሁ። ሻሎም። ወዳችኋለሁ። ተባረኩ።